አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁኝ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቪዲዮዬን እዩልኝ እላለሁኛ። አበረታቱኝ። የመዳም ቅመሟ ከመዳም ኩሽና እንድትወጣ ኢትዮጵያ ሀገሬ ገብቼ በጥሩ ቪዲዮ የምንገናኝ ይሆናል እና አበረታቱኝ። ሰብስክራይብ አድርጉኝ። ሰብስክራይብ ብታደርጉ እናንተን አይጎዳችሁም፣ እኔ ጋር ግን ብዙ ይጠቅማል ማለት ነው። ስለዚህ አበረታቱኝ። ማበረታታት ደግሞ ይሄን ያህል አይከብድም ብዬ አስባለሁኝ። እና ደግሞ ማለት ነው ሴትዮን ፕራንክ ላደርጋት ነው ማለት ነው። አበረታቱኝ። ያው እቺ ትጠና ለእናንተ ጥሩ ናት ብዬ አስባለሁኝ። አበረታቱኝ ማለት ነው። ያለ ካሜራ ግን ሁሌ ፕራንክ አደርጋታለሁኝ። ሁሌ ነው በቃ ሁሌ እንደውም ማሰለቻታለሁኝ። ምንድነው ኧረ አንቺ ልጅ ተይ ምናምን ትላለች። እንደውም ዩቲዩብ ጀምረሻል እንዲህ አለችኝ ማለት ነው። አንዴ አረ የለኝም ምናምን አልኳት። መጀመሪያ እነሱ በሚያውቁት ኢሜይል ነበር የከፈትኩት ከዚህ በፊት ዳና ሰብስክራይብ ያድጎልኝ አጋጣሚ ስንቀዠቀዥ ማለት ነው የሆነ ዩቲዩብ እያየሁኝ እያለ ከነሱ ከቴሌቪዥኑ ጋር ኮንታክት የሚያደርግ ነገር ነክቼ እኔ እዚህ ዝም ብዬ ያለው ከዛ ቆረቆሩ መጡ ማለት ነው። ፊልም እያዩ ነበረ ሲያንቀዠቅዥኝ ፊልም እያዩ ነበር እና ለካ የኔ ቪዲዮ ገብቶባቸዋል እዛ። አጋጣሚ ሆኖ ግን ማለት ነው ወላሂ አለማወቅ እኮ ከባድ ነው። አላህ ሲደርስልኝ የማየው ነገር የሆነ ዳዕዋ ነገር እየሰማው ነበረ። እነሱ ፊልም እያዩ አቋርጦባቸዋል፣ በስሜ ብቅ ብሎላቸዋል። ከዛ ምንድን ነው ይሄ ነገር ከየት ነው የመጣው ብለው እነሱም ግራ ተጋብተዋል። ከዛ መጣ ሰውየው ቆረቆረ። 1 ሰዓት ሆኗል። እንዲያውም ሁል ጊዜ እኔ በጊዜ ነው የምተኛው እላት ነበር እና ያኔ ተጋለጥኩኝ። 1 ሰዓት ድረስ ምን ታደርጊያለሽ ብላ ጮኸች። እሷ ለራሱ ማለት ነው ለምን አተኝም ብላ ነው እንጂ ይሄን ያህል መጥፎ ሰው አይደለችም። በጊዜ ትቻቸው ስለማመልጣቸው እንደዚህ እራት ምናምን ካመሹብኝ ማለት ነው እኔ በጊዜ ነው የምተኛው ብዬ እራቱን አዘጋጅቼላቸው ትቻቸው እመጣለሁኝ እና ከ1 ሰዓት በታች ቢጠሩ እንኳን አልሰማቸውም። መብራቴን አጥፍቼ ስልክ ምናምን ያለው ማለት ነው እና ያኔ ተጋለጥኩኝ። 1 ሰዓት ሆኗል። እስከ ዛሬ እንግዲህ 12 ሰዓት ነው የምተኛው ምናምን እያልኩኝ ያወራለሁኝ። ያኔ ምን እንደነካው አላውቅም። ለካ ኮንታክት የሚያደርግ ከቴሌቪዥን ጋር ብሉቱዝ ኮንታክት የሚያደርግ ነገር ነው የነካሁት። ከዛ ምን ሆነ ሰውየው ቆረቆረ። ዝም አልኩት። ከዛ ልክ እንቅልፍ እንደያዘኝ እየተደናገርኩኝ ምንድን ነው ብዬ እንዴ ምንድን ነው አይንሽን የምታጭለመልሚው መችተኛሽና ሲጀመር አለኝ። ምንድን ነው አልኩት። የከፈትሽውን ቪዲዮ አጥፊ፣ እኛ እኮ ፊልም እያየን አጠፋብን አለኝ። ወይኔ እንደዛኔ ማለት ነው ተዋርጄ አላቅም። እኔ እንዴተኛ ሰው አስመስዬ ጉዴን አላወቅኩም። ለካ ዛቴ እንትኑ ቪዲዮ ሄዶላቸዋል። የእነሱን ቪዲዮ አጥፍቶ የእኔን ቪዲዮ እያሳያቸው ነው። እኔ ልሸውዳቸው ልክ እንደተኛው አስመስኔ አይኔን ጭልምልም አድርጌ እንደዚህ እያልኩኝ ሲሄድ ምንድን ነው አይንሽን የምታጭለመልሚው መችተኛሽና ቪዲዮ እኮ እያየሽ ነው አለኝ ማለት ነው። ዩቲዩብ ከፍተሻል እያየሽ ነው ሲለኝ ደህና ሰብስክራይብ አድጎልኝ ነበረ አጠፋሁት ማለት ነው። ይሄንን አያውቁትም፣ ተጠንቅቄ ነው አያውቁትም። እና እሷ ምን አለችኝ? ሁሌ ፕራንክ ታደርጊኛለሽ አንቺ ልጅ ዩቲዩብ ጀመርሽ እንዲህ አለችኝ ማለት ነው። ኧረ የለም እኔ እኮ አልሰራም ምናምን አልኳት እና አበረታቱኝ። ካሜራ ደብቄ ፕራንክ አደርጋታለሁኝ። ያኔ ሻንጣዬን ሸክፌ ኢትዮጵያ ታስገባኛለች ማለት ነው። በዛ ላይ ደግሞ ተሸፋኝ ናት እና ሰበብም ይሆነኛል። ምክንያቱም ብሰራውም ባልሰራውም ለእኔ ለውጥ የለውም፣ ምንም ትርጉም የለውም። ልቅስ አበረታቱኝና በዚች በእንትኗ በዩቲዩቧ ማለት ነው ምናልባት ይጠቅማል ምናምን ይላሉ እና ኢትዮጵያ ገብቼ እሰራበታለሁኝ ብዬ አስባለሁኝ። የእሷ እንኳ ሰብስክራይብ እንትን ምንድን ነው ሰብስክራይብ አይደል ቀልቤ ላይ ያለው እሷን ደብቄ ካሜራ ታደረኳት ያው እንደምታሳፈረኝ ነው አይደለ? ስለዚህ ሰበብ ይሆነኛል ማለት ነው። በሰበብ ካልሆነ እዚሁ ላረጅ ነው ማለት ነው። ያ ስለሆነ ነው
ሲጀመር አንድ ስልክ ነው ያለኝ፣ ካሜራ እኮ የለኝም። ዝም ብዬ ላውራ ብዬ ነው እንጂ ዝም ብዬ ግን ፕራንክ አደርጋታለሁ በየቀኑ ምናምን። እሷን እዚህ ፕራንክ አድርጌ አሁን ባቀርባት ማለት ነው እርግጠኛ ነኝ ሰብስክራይቤ 50 ሺህ ይገባል በአንድ ቀን ማለት ነው። እችን ትወዳላችሁ እናንተ። እኔ ዝም ብዬ እዚህ ተዋራ አረ ሰብስክራይብ እናድርጋት እስኪ ምናምን አትሉ። ምልፍ ነው የምታደርጉ፣ እንደዚህ ስክሮል ነው የምታደርጉት። አረ ተው ግን እንዴ! ክፋት ምን ያደርጋል? ራስ ይጠቅማል እኮ። የኔን ስልክ ብታዩት ማለት ነው ሰብስክራይብ የማረገው ሰውን በተለይ የመዳም ቅመሞችን በጣም ነው የምወደው። እንደኔው ለፍተው መከራይተው ብዙ ነገር ስቃይ ደርሶባቸው ስለሆነ የሚሰሩት ማለት ነው። ከስራቸው ከእንቅልፋቸው ቀንሰው 10 ደቂቃ የሚሆን ከዛም በላይ ይሁን ስለሆነ የሚሰሩት በቃ አላልፋቸውም። አንዳንድ ሰብስክራይብ አድርጉኝ አይሉም፣ እኔ ነኝ የምለው እንጂ እነሱ አይሉም። ዝም ብለው ቪዲዮዋቸውን ነው የሚሰሩ። ቢሆንም ግን እኔ ለመተባበር ያህል አረጋለሁ ማለት ነው። ስለዚህ ሰብስክራይብ አድርጉኝ ይላቸዋለሁ። በድጋሚ በሌላ ቪዲዮ ብቅ እስከምልላችሁ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ባይ እላቸዋለሁ።